ቀደም እናወራለን ብለን ሌላ ነገር ውስጥ ገባን አይደል? ልክ ነህ። እኔም ቀጠሮ ስለነበረ ይቸኮልኩ። ግን አብነት በደና ነው አይደል ይፈልገኝ? አዎ በደና ነው። የምትነግረኝ ነገር ሁሉ በጣም ከባድ ነው። ስለዚህ ሁሉም ነገር ማስረጃ ያስፈልጋል። ግን እኮ የዲኤንኤ ምርመራ አድርጌያለሁ። እና ያቶ መልካሙ ልጅ መሆኑ ተረጋግጧል እያልከኝ ነው? አዎ። እና የአስመል ትሬዲንግ ባለቤት ነኝ እያልከኝ ነው? አብረን እንድንኖር ፈልጋለሁ። አልገባኝም። እንደምታየው እዚህ ቤት ብቻዬን ነው የምኖረው። እና እዚህ ቤት ኑር እያልከኝ ነው? ማርቴ ያለውበት ቤት አልተመቸኝም እያልሽኝ አልነበረም? እንደዛ ብለም እዚህ መኖር አስፈላጊ ነው? ቆይ ግን ተጋብተን አብረን እንድንኖር ፈልጋለሁ ትይኝለ እንዴ ቦዛ? እኔ እኮ ሴት ልጅ ነኝ። ሰተት ብዬ ወንድ ቤት ውስጥ ስገባ ሰውስ ምን ይለኛል? አሁን ሴት ነው ያለሽ። መሆንና መኖር እኮ አንድ አይደለም፣ ልዩነት አለው። ማርታ ምክንያት መደርደሩ ምንም አያስፈልግም። ቤት ካልሽ ይሄው ገብተሽ ኑሪ። ከፈለክ የቤት ክራይን አትክፈልልኝ እንጂ እኔ እዚህ ቤት ውስጥ አልገባም። ቆይ ግን ከኔ ጋር መኖር አትፈልጊም? ለጊዜው ዝግጁ አይደለሁም። ማርታ አብረን እንኑር ብዬ እየጠየቅኩሽ እኮ ነው። እሺ ላስብበት። እዚህ ሄድኩትኝ እኔ አንተ በመታስበው መንገድ አይደለም። የፈለገ ነገር ቢሆን እንደው ከአስራ ደቂቃ ትይጃለሽ? እባክህን አንድ ያዳምጠኝ። ታለም ልታስረጂኝ ከሞከርሽ የበለጠ እንጣላለን። ሌላው ይቅር። የፈለገ ነገር ቢሆን ከአስራ ደቂቃ ትከተለኛለህ ብዬ ስላላሰብኩ ነው። አዱ ባባዬ ሞት አታዋርደኝ። እንዳንቺ ያለ ሰው ያባዬን ስም መጥራት አይችልም። ውድ ድራማችን ተከታታዮች ስክሪኑ ላይ የምትመለከቷት ተዋናይት በዚህችኛዋ ተዋናይት የተለወጠች መሆኑን እንገልጻለን። አየር በአየር ማሬ ነግረኝ እንጂ ወሬ ሰምተሄደው። እሺ ምን ፈለግሽ ደግሞ? ዛሬ ሆስፒታል ሄዳለሁ። የምን ሆስፒታል? የቼክአፕ ቀጠሮ አለኝ። እና እኔ ምን ላድርግሽ? እንዴ መንከር ያንተ ልጅ እኮ ነው ወሬ ተሸከምኩት። እናማ ማሬ አሁን በጣም ብዙ እንክብካቤ ያስፈልገኛል። ተይ እባክሽ። ነፍሰ ጡር አይደለም? ሊሸተኝ ይችላል። ለነገሩ አስረግዘህ ስለማታውቅ አይፈረድብህም። እርግጠኛ ነሽ? የዘንድሮ ወንድ ምን ይታመናል? ይሄን የራስክን የሚያክል ልጅ ይኖር ይሆናል። ያደርግልኝ። ውሸቴን ነው። ያንተ የመጀመሪያ ልጅ ያለው እኔ ወድ ውስጥ ነው። እንደዛ ነው? ምን ነው ተጠራጠራለህ እንዴ? አንቺ ግን ቆይ እኔ ደስተኛ ሰውን አትፈልጊም አይደል? ሆስፒታል ልጅ ስላልኩ ነው ሰላም ያጣው? አንቺ የምትናገሪው ነገር ሰላም ሰጥቶኝ አያውቅም። ተው ማርግን ተው። ማሬ ስትይኝ ምን እንደሚሰማኝ ታውቂያለሽ? ምንድነው የሚሰማክ? በጣም አስቀያሚ ስድብ እየሰደብሽኝ እንደሆነ ነው የሚሰማኝ። ተው እባክህ። ያልኩሽ ገብቶሻል አይደል? ምኑ ነው የሚገባኝ? አንቺ ግን እየነገርኩሽ ያለሁት ነገር እንዴት እንዳልገባው ትሆኛለሽ። በጣም ምትገርሚ ሰው ነሽ። አሁን አትቀልድ መንከር። ሆስፒታል ሰደኝ። ይኸውልሽ አልሰማሽኝም መሰለኝ። ስራ አለኝ። እማትወስደኝ ከሆነ ወንድሜ ጋር ደውላለሁ። አረ እንዴ አትቆየሻ በጣም እኮ። ለምን አሁን ሄደሽ አትነግረው? ንገሪው ሂጂ። ጸጋ ትኖራለች? ያቻትልሽ። አመሰግናለሁ። ጤና ይስጥልኝ። ጸጋ ማለት አንቺ ነሽ? አዎ። ስሚ አንቺ ቆይ ከዋሌ ምን ፈልገሽ ነው ስርስሩ የምትይው? ማን ነው ባልሽ? ለነገሩ የብዙ ሴቶችን ባል ስለምትቀሚ ተምታታብሽ አይደል? ቆይ አንቺ ማን ነሽ? ሰሚኛለሽ? እኔ እንደሌሎቹ ሴቶች እንዳልመስልሽ። እንዴ ሴትዮ
ቤቴ ድረስ መጥተሽ ልታስፈራሪኝ ነው እንዴ? ማስፈራራቴ ገረመሽ? ገና በጩቤ አንጀትሽን ዘርግፌ ደመ ከልብ ነው ማረግሽ። እንዴ ምንድነው ያረኩሽ? ኦኬ ለማንኛውም የታፈሰ ባለቤት ነው። ታፈሰ ማለት ወይ ያስቀዳሽው? ታፈን ነው የምትይው? ኧረ ማቆላመጥ። እውነቴን ነው። አንድ ቀን ነው ውሃ ሊቀዳ የመጣው። ኧረ እባክሽ ኩሽናሽ ድረስ አስገብተሽ ወጥ ስታሰሩ ያልነበር እንዴ? እሱ ካልሰራዋል እንጂ እኔ እኮ አላዘዝኩትም። ለማንኛውም ይሄ አስቀማጭሽ ይሁን ወንድምሽ ተብዬ አላውቅም፣ አይመለከተኝም። ግን ላንቺ ሌላ ሰላይ ይቅጠርልሽ። እሺ የኔን ባል ለቀቅ እንዲያረጋው ተነግሪዋለሽ። አልገባኝም። ስለማን ነው የምታወሪው? ምንድነው የምታወሪው? ይሄን ቤት ተከራይቶ ስላስቀመጠሽ ሰውዬ ነው። አስራደ ነው የምትይ? አስራደ ይሁን አንበርበር እኔ ከስሙ ጉዳይ የለኝም። እሱ እኮ ታዲያ ወንድሜ ነው። ኧረ እባክሽ ወንድምሽ ስለሆነ ነው ረብጣ ብር እየከፈለ የሚያስጠብቅሽ። እና ታፈሰ እዚህ ቤት የመጣው ሊሰልልሽ ነው እያልሽኝ ነው? እና እኔን መሰለሽ ሚስት እያለችው አንቺን አፍቅሮ መሰለሽ እንደሚመላለሰው? ምንድነው የምታወሪው? ይልሽ ይሄንንም ቤት የተከራየላችሁ የኔ ባለቤት ነው። ለማንኛውም ነግሬሻለሁ። አይልሽ እቴ አንዴ እንነጋገር። አዳምጪኝ። አንዴ እናውራ። ምንም ማወራው ነገር የለም ካንቺ ጋር። እዛው ነኝ ያለሁት። መጣሁ። ሄሎ አስራደ፣ ስራን ደርሼበታለሁ። ምንድነው የምትይው ጸጋ? ብለህ በጎረቤት ታሰልለኛለህ? ምንድነው ያሰለልኩሽ? ስማ ሁሉንም ነገር ደርሼበታለሁ። ቆይ ጸጋ ምንድነው የምትይው? ስማ አስራደ እንተዋወቃለን እኮ። አንቺ ሴትዮ ምንድነው ችግርሽ? ደግሞ ጉድህን ሁሉ ለመንክር ነው የምነግርልህ። ምኑን ነው የምትነግሪው? ያደረከውን በሙሉ። ተይ እንጂ ጸጋ፣ እንደዚህ እንድትይኝ አልፈልግም። ይችን ትወዳለህ ጸጋ? ብለህ እኔን ታሰልለኛለህ? ይኸውልሽ ጸጋ፣ አላሰልልኩሽም። እውነታውን ግን ላስረዳሽ እችላለሁ። አንተ የምትናገረው ታጣለህ ብዬ ነው እንድታስረዳኝ የምጠብቀው? ይሄን ሁሉ ነገር ያደረኩት እቅዳችንን ለማሳካት ብዬ ነው። ታፈሰ የተከራየው ቤት ውስጥ ገንዘብ ከፍለህ ታስጠብቀኛለህ? እንደዚህ ብለው ነገሩሽ? ውሸት ነው ጸጋ። ሰው የሚልሽን አትስሚ ብዬ ስንት ጊዜ ነው የነገርኩሽ? አስራደ እውነት ነው ወይስ ውሸት? ጸጋ፣ እሱን ስንገናኝ ብንነጋገርበት አይሻልም? ስታገኘኝ እኮ ነው የምታናገረኝ። ጸጋ፣ ታንፈሰን ከኔ በፊት የሚያውቀው መንክር ነው። መንክር? ደግሞ ስራችን እንዳይበላሽ ብዬ ነው እጄን የጫንኩበት። ለምን አልነገርከኝም? ብነግርሽ መንክርን መጠርጠርሽ አይቀርም። ይሄ ደግሞ ስራችንን ያበላሻል። እኔ ጸጋ እኮ ነኝ። ዝም ብያ መንኩ እንጂ ጥላህ እንደማታምን እኮ አውቃለሁ። ጸጋ፣ ዋሽቼሽ አውቃለሁ? ጸጋ፣ እንግዳ ስለመጣብኝ ስልኩን ዝጊው። ጓደኛዬ እንኳን ደህና መጣ። ሰላም ነህ? ሰላም ነህ? እንዴት ነህ? መጣሁ ስትለኝ በጣም ነበር የደነገጥኩት። ምን ያስደነግጣል? የልብ ወዳጅህ ከተለየ ከረጅም ጊዜ በኋላ መጥቻለሁ ብሎ ሲደውልልህ እንዴት አያስደነግጥም? ደስታ አይደለም ማስደንገጥ ይገላል እኮ። እባክህ ቁጭ በል፣ እባክህ ቁጭ በል። ውስኪ ልቅዳለህ? መቼም በውስኪ አጨክንም። እንደ ባህላችን ቀምሼ ልስጥሃ። ይገርምሃል፣ ልቤ ደረቴን ፈንቅሎ ሊወጣ ምንም አልቀረውም። ልክ ነህ። ደስታ እንደዚህ ነው የሚያደርገው። አንተ እንዴት ነህ? ጤናስ እንዴት ነው? ሳይ በጣም የተስማማ ትመስላለህ። ደህና ነኝ። ድሬዳዋ ብዙ ቆየሁ እኮ። በሰላም ነው? ከእስር ቤት የወጣ ሰው ዙሪያ ስለሚጨልምበት አይኖቹ እስከሚገለጡለት ድረስ ማድፈጥ አለበት። አሁን አይኔ እየተገለጠልኝ ነው እያልከኝ ነው? እንደዛው በለው። እና አሁን ምን ለመስራት እያሰብክ ነው? አንዳንድ ነገሮች መሞከር አይቀርም። አንተ እንኳን በዚህ አትታማ። አየሩን ገንዘብ ማድረግ ትችላለህ ብለህ ነው? ስራ በመፍጠር እንኳን አንተ ብዙ አትታማ። ይገርምሃል፣ ለብዙ ሰው እያወራሁ ነበር። ድሮ ነበር እንጂ
አሁን እንደዛ ይሆናል ብለህ ነው? ልክ ነህ። በአሁኑ ሰዓት እንኳን ጊዜው ከባድ ነው። ሁሉም ነገር ተለዋውጧል። ዘመኑ ያፈራቸው ወጣት ስራ ፈጣሪዎች እንደ አሸንፈልተው ከተማውን አጥለቅልቀውታል። ድሮ እኮ መንገድ ላይ ብዙ ሰው ትመለከት ነበር። አሁን ምንም የለም። የኔና አንተ ኩዮችማ ስራውን ሁሉ ለልጆቻቸው አስረክበው ቤታቸው ቁጭ ብለዋል። እድለኞች ናቸው። ምኑ ላይ ነው እድለኝነታቸው? ማለቴ እኛ ከቤተሰብ ድጋፍ የምናገኝ ኖሮ የት እንደርስ ነበር። እኛ እንኳን ቤተሰብ ሊረዳን እኛ ቤተሰብ ስንረዳን ይኖር ነው። ለዛ እኮ ነው ፈጣሪ ይረዳን። ጥሩ ነው የተረዳኸው። በአቅሜ ቤተሰቦችን ልረዳ ስለሞከርኩ ስሜቱን አውቀዋለሁ። ቤተሰብ መርዳት ስትል አንድ ነገር አስታወስኩኝ። ምን እንድረዳ ትፈልጋለህ? የቱንም ያክል እስር ቤት ብቆይም የሰው እጅ እስከማየት ደርሳለሁ ብለህ ነው? ተቸግረሃል እያልኩ አይደለም። እንደ ወንድምነቴን የሆነ ነገር ባደርግ ብዬ ነው። አያስፈልግም። እንደ ወንድም ነበር ማየ። አንተ ግን እያራከኝ ነው። ባዳ መሆን ይሄ ነው ትርፍ። አንተ የምትለኝን ነገር እንኳንስ ቆሜ ሞቼም አላደርገውም። ግድ የለም። ስራ ማስጀመሪያ እንዲሆነ 1-2 ሚሊዮን ብር ልስጥ። ግድ የለም። ምንም ነገር አያስፈልገኝም። ምን ነው የቀበርከው ገንዘብ አለ እንዴ? እውነቱን ለመናገር ምንም የለኝም። ታዲያ ብትወስደው አያገለግልም? አንተስ ከየት ታመጣለህ? እዚህ ድርጅት ላይ እኮ ሀቅ አለ። ምንም ነገር የለኝም። ተው እንጂ አክሊሉ። መልካሙ ድርሻህን ነጥቆ ወይን ቤት እንዳስወረወረ ሁሉም ሰው ያውቃል። እኔ ግን ድርሻዬን ሰጥቶ እንደሸኘኝ ነው የማውቀው። እርግጠኛ ነህ ግን አክሊሉ? አዎ። ምንም ነገር አልፈልግም እያልከኝ ነው? እንደዛው በለው። ለማንኛውም በሁሉም ነገር ከጎንህ ነኝ። አመሰግናለሁ። አጎቴ ይሄንን ጠረጴዛ ላይ ነው ያገኘሁት። ማሚ ናት የጻፈችው። ሄርሞን ዛሬ ስለምንም ነገር እንድታወራልኝ አልፈልግም። አይዞሽ ሄርሞንዬ። እኔ እኮ እስክሪብቶ ውስጥ ጠይቀኝ ለሌላ ነገር መስሎኝ ነበር። ለካኝ ልጽፍ ነው። አታስቡ ሄጃለሁ ብላ እኮ ነው የጻፈችው። ዝም በል ብያለሁ። ዳድ ጋር ነው እንደሄደችው። ሄርሞንዬ አትጨነቅ፣ ትመጣለች። እሺ አትመጣም። ታዲያ እንደማትመጣ ካወቅ ዝም በላ። ሃይ ዳድ ኖርዌይ ሄዷል አላችሁ። ማሚ ደግሞ አልመለስም ካለች እኔ ምን ልሆን ነው? ሄርሞን እኛ አለንላ አይደለ? አንተ ምንም አትሆንም፣ አታስብ። እሺ አዱ አትፍረድበት፣ ልጅ ስለሆነ ነው። እኔ የምልህ አዱ ትቅደም ለምንድን ነው ወደ ቤት አልመጣም ብላ የጻፈችው? ሀሲ እኔ ምን አውቃለሁ? አንተ ተቆጥታት አይደል ሄደችው? እኔ ለምንድን ነው የምቆጣት? ሆቴል ውስጥ ከአስራ አደጋ ስትሳሳሚ አይቼሻለሁ ብለህ ስትቆጣት አልነበር? አንተ ተወይና ግራ አትቆጣው። አንቺም እንደታለም ወሬ እንዳይወራ ነው የምትፈልጊው? አሲ አንተ ደበከውን እኮ ነው እየተናገረ ያለው። አክስቴ አጎቴ አንቺን ብቻ አይደለም ለኔም አልነገረኝም። አንተ ልጅ ዛሬ ተወኝ ብያለሁ። ሄርሞንን ተወውና ሁሉ ነገር ግልጽ አድርገህ ንገረኝ። ምንድነው እንዳብራራልሽ የምትፈልጊው? ትቅደምን ስለተከተልካትና ሆቴል ውስጥ ስለነበረው ነገር ሁሉ እንድትነግረኝ ፈልጋለሁ። እኔ ማንንም አልተከተልኩም፣ የትም አልሄድኩም። እንዴ አጎቴ ይዋሽ ነው እንዴ? ለምንድን ነው ማሚ ስትቆጣት የነበረው? ምን ስላሰማኝ ደግሞ ነው የሰራሽው ስትላት ነበር? ደግሞ ለምንድን ነው ማሚ ለአጎቴ አክሊሉ አትንገሪብኝ ብላ የለመነች? እሺ ማሚ ለምንድን ነው ከአስራ አደጋ ሆቴል የሄደችው? እሺ አዱ አሁንስ ምን ትላለህ? ሄሎ ታባ አንተ ምንድነው የምትቀባጥረው? አንተ ስለምን ተዋሻታለህ? አሁን አንተ ልጅ ምን ባደርግ ይሻለኛል? ምን ባደርግ ይሻለኛል? እሺ ዛሬ ለምን ደወልሽ? ምን ነው ስለደወልኩ ቅር አለሽ እንዴ? ሳይሆን ደውለሽልኝ ስለማታውቂ ነው። እናንተ መጥፎውን እንጂ ጥሩን ነገር መቼም አትናገሩም አይደለም? ምንድነው ያልተናገርነው? ልክ ኖርዌይ መሄዱን በፌስቡክ ማወቅ አለብኝ። ኦኬ ለዛ ነው። በዚህ ሁኔታችሁማ ወንድሜ አንድ ነገር እንኳን ቢሆን አትነግሩኝም ማለት ነው። ታባ እኔም እንዳንቺው እኮ ነው የሰማሁት። አብረሽው እየኖርሽ እንዴት ነው አላውቅም ማለት? እንግዲህ ነገርኩሽ። እሺ ሌላው ይቀር። ያቺ ትቅደም የምትባለው ከይሲ ለምንድን ነው ያልነገረች? ራሷን ብትጠይቂያት አይሻልም? ደውዬላት ነበረ፣ ስልኳ ዝግ ነው።
ስልኳ ዝግ ነው እንዴ? አይ ዝግ ሳይሆን ነው ዝግ ነው የምልሽ። እኔ እንደዛ ብያለሁ? ቆይ እኔ እህታችሁ እኮ ሳሉ ጠላታችሁ ነው ያደረጋችሁ። መስሎሽ ነው እንጂ እኛ እናስተውስሽ። እንደማታስታውሱኝማ አውቃለሁ። እንደፈለግሽ ማሰብ ትችያለሽ። ይሄንን ጉዳይ እንደማንኛውም ጊዜ ዝም ብዬ ማልፋችሁ እንዳይመስላችሁ እሺ? ምኑን ነው ማታልፊን? ለኬ እኮ ወንድሜ ነው። ወንድምሽ አይደለም ማንንም አላለሽ። ለማንኛውም እመጣላችኋለሁ። ትችያለሽ። ሰሚኛለሽ? ደሞ ለዛች ለምራትሽም ንገሪያት። ምኑን ነው ምነግራት? እንደምመጣላችሁ። እሺ ሴትዮ ባሰባት ማለት ነው። እንኳን አትለኝ። በጣም የሚገርሙ ሰዎች ናቸው። ዶክተር ልኬ ለአጭር ጊዜ ነው ወይስ ለረጅም ጊዜ ኖርዌይ ሄደው? እሱን ሲሄድ ይነግሩኛል። በጣም የሚገርመው ነገር ዶክተር ልኬ እኮ ምንም ሳይናገር ነው ከሆስፒታል የቀረው። ነገርሽኝ እኮ በጣም እኮ ነው የሚገርመው። እኔ ግን የአስራደ ከሚባል ሰውዬ ጋር መገናኘት ከጀመረ በኋላ መሰለኝ ችግር የገጠመው። ከሱ ጋር ቢገናኝ ምን ችግር አለው? ከአስራደ ጋር የተገናኘ ሰው መጥፋቱ ወይ መሞቱ አይቀሬ ነው። እኔ እኮ አሁንማ ይሄ አስራደ የሚባለው ሰውዬ ስሙ ሲጠራ ገና ራሱ መፍራት ጀምሬያለሁ። መፍራት ግድ ይልሻል። እውነትሽን ነው። ታፍም ከመሞት ብሎ አይደል ሀገር ለቆ ሄደው? ነገርኩሽ። ከሱ ጋር ባይነካካ ኖሮ ማን ይነካው ነበር? እኔ እኮ የሚገርመኝ ሰው በሰላም መኖር አይችልም? አልነካ ነው በቤታችን ቁጭ ባለበት ምን አድርጉ ነው የሚለው? ምን አይነት ክፋት ነው? ፈጣሪሽን አመስግኝ። ባለቤትሽን ብታጩ ኖሮ ምን ትሆኚ ነበር? አንቺን ባይጥልልኝና ስለነሱ ባትነግሪ ኖሮ ምን እንደሚመጣ ታውቂያለሽ? እንዴት ነው ባለቤትሽ ጅማ ተመቸኝ አለ እንዴ? አዎ እሱ እኮ የዩኒቨርሲቲ ግቢ ይሁን እንጂ የትም ቢሆን ይመቸዋል። ስራ አስጀመረ እንዴ? ወልዶ ነው የሚጀምረው። የቤቱን ውስጥ ጉዳይ እንዴት አደረገ? ቤትማ ዩኒቨርሲቲው ራሱ ለመምህራኖች ያዘጋጃል። እሱ ከሆነ ጥሩ ነው። እኔ የምልሽ ያዘጋጀነው ስላልሽኝ መጽሐፍስ? በሱም ጉዳይ ላይ ተነጋግረን ነው የሄደው። ስራውን እየሰራ በትርፍ ሰዓቱ ደግሞ ይጽፋል። መኖሪያ ቤታችሁስ ምን ልታደርጊው ነው? ወይ አንቺ ደግሞ ያን የሚያክል ቤት ብቻዬን አልኖርበት። ቢሮ ዝውውር እንደጠየቅኩ ነግሬሻለሁ አይደል? እስከሚሄድ ደግሞ ትንሽ ቤት እከራያለሁ። እንደዛ ይሻልሻል። በጣም እኮ ነው የሚገርመው። ምኑን ያስገረመሽ? የልኬ ኖርዌይ መሄድ ነው። ሌላ ምን ያስገርመኛል? ኖርዌይ መሆኑን ፌስቡክ ላይ ስመለከት ጊዜ አንቺ የምታውቂው መስሎኝ ነበር። እኔ ምን አውቃለሁ ብለሽ ነው? ለነገሩ ሳሳይሽ ስትደነግጪ ጊዜ እንደማታውቂ ገባኝ። ሞባይሌ ደግሞ ምን እንደሆነ አላውቅም። ፌስቡክ በፍጹም እምቢ ብሎኛል። አንቺ ጌም እንጂ መች ፌስቡክ ተጠቅመሽ ታውቂያለሽ? አንቺ ደግሞ ፌስቡክ ምን ያደርግልኛል? ስራ መፍታት ነው። ኧረ እባክሽ ጌምሳ ባይሆን እሱ ያዝናናኛል። በፌስቡክ መሰለኝ ወንድምሽ ኖርዌይ መሆኑን ያወቅሽው። ይገርምሻል፣ እነዚህ ሰዎች እኮ አንቺ ሰው አልመስላቸውም። እኔ ደግሞ ቆይ ባልሰራላቸው። ይልቅ እስቲ ስለ ጸጋ ንገሪኝ። አሳብደሽ ለቀቅሻት አይደል? ቀላል አርበደበድኳት እንጂ። ቆይ እኔ የምልሽ ስለ አስራደና ስለ ታፈሰ ግንኙነት ነገርሻት እንዴ? በደንብ አድርጌ ነው። ለምን አልነግራትም? እሷን እንዲሰልላት ገንዘብ እየከፈለ መሆኑንስ? ሁሉንም ነገር ነው የነገርኳት። እሱንማ ስነግራት እንዴት እንደሆነች ብታያት እንዲህ ብላ ነው የቀረችው። እንደምትሆንማ ግልጽ ነው እባክሽ። እንግዲህ አድርጌ ያልሽኝን ሁሉ አድርጌያለሁ። ገና ምን አየሽና? የጎን ውጋት ነው የሚሆንባት። አብነት ትላንት ከሄድክ በኋላ ምን አሰብኩ መሰለህ? ምን አሰብ? ትላንት የነገርከኝ ነገር ለማንም ሰው መናገር የለም። ተጨንቄ ነው የከረምኩት። ስነግርህ በጣም ነው የቀለለኝ። ኢቭን ለአሳዳጊ አባትም ቢሆን አትንገራቸው። ሙለር በፈጠረ አባቴን አሳዳጊ አትበለው። ይቅርታ አብነት፣ ሶሪ ሳላስበው። ኤኒዌይ እኮ አሁን ልወጣ ስል ነው የመጣው። ምን ሜለን እኮ በጣም አስቸገረች። የቤት ምግብ ምን ነገር አልቀምስም ስትለኝ ወጥቼ ልገዛላት ስል ነው የመጣው። ሙለር በጣም መጥፎ ልማድ ያስለመድካት። ምን ላደርግ ብለህ? ከሆቴል ከምታመጣላት ምርጫዋን ጠይቀ ቤት እንዲሰራላት ብታደርግ ይሻላል። ሞክራለሁ እንግዲህ። ያው እሷን ብያለሽ እኮ ነው። እሺ ማትሞት እንግዲህ ይሻላል። የነገርከኝ ነገር ከአእምሮዬ ሊወጣ አልቻለም። ተጨንቄ ነው የከረምኩት።
ስነግርህ በጣም ነው የቀለለኝ። መተንፈስማ በጣም ጥሩ ነገር ነው። እኔ የምልህ ሙላር የሜለን አጎት አቶ አስራደ ነው ብለኸኛል በል? አዎ የጸጋው እንደምን ምን ነው ተጠራጠርክ? ችግር አለ እንዴ? እንደዛ ይላሉ። እኔ ግን አላምንበትም። ምንድነው ችግሩ? ያው ግልጽ ያልሆነልኝ ነገር አለ። በጣም ነው ግራ ያጋባኝ። እሱን ተውና አሁን ምን ለማድረግ ነው ያሰብከው? ምን ያጫወትከኝ ጉዳይ ነው። ነገርኩ ሙላር፣ ምንም ነገር አልፈልግም። እንደኔ ግን ነገሩ እርግጥ ከሆነ ወደ ኋላ ባትል ጥሩ ነው። እማላቀው ነገር ውስጥ ተዘፍቄ እንድዳክር ነው የምትመክረኝ? እና ለማን ብለህ ነው የምትተው? እስኪ ጊዜ ይፈተዋል። ግድ የለም ነገሩን ህጋዊ ለማድረግ ሞክር። ከተሳካልህ ደግሞ ምን ቸገረ? እኔም ለአብነት ከሮዳስ ጋር በምን ሁኔታ ውስጥ ነው ያላችሁት? ማለት ትደዋወላላችሁ? ተደዋውለን አናውቅም። እና መለያየቱን መረጣችሁ ማለት ነው? ወደ አረብ ሀገር ስትሄድ ከኔ ጋር ግንኙነቷን እንደምታቆም ነግሬያት ነበር። እሱንም አውቃለሁ። ሐሳብ ከተቀየረ ብዬ ነው። አልተቀየረም ምንም ነገር። እንዴት ነው? ሌላ ፍቅረኛ ያዝክ እንዴ? ይሆናል ብለህ ነው ሙላር? ከሮዳስ ጋር ለመቀራረብ ሞክሩ። እኔ እንጃ የሚሆን አይመስለኝም። ይቅርታ ሙላር። ሄሎ ቦዛ፣ ስራ ገባ እንዴ? ምን ነው? ይኸውልህ አቤ በጣም ነው የምፈልግህ። ምን ሆናል? ቆይ ግን አቤ የምትሄድበት ቦታ አለ እንዴ? ነበረኝ ግን ጨርሻለሁ። ቆይ ትመጣለህ? ልጠብቅህ? በቃ እሺ፣ በቃ ተራጋ ስትደርስ ደውልልኝ። እሺ ደውላለሁ። ሙላር ተደውልልኝ። በቃ ልሂድ። እሺ ሂድ በቃ። አዲስ ነገር ካለ ደውልልኝ። እሺ። ስማውሪ እንዳትሄድ ቦዛ ፈለግሽ ምንድን አይደለም ከግልገል አንድ ሁለት ቢያጆ ትሄድና መኪናውን ታስገቡልኛላችሁ። ምንድነው ዛሬ ጥላ ላይ ነው የቆምሽው? በዛ ላይ ምንድነው ስራ የለም እንዴ ዛሬ? ደብሮሻል መሰል። ደብሮኝ አይደለም አብይ የመጣ ስለሆነ ለዛ ነው። ታዲያ አብይ አንቺን ስራ ያስፈታሻል እንዴ? እሱ አይመለከትህም። ምን አርድ ትጭራለህ? አሁን አንድ ሁለት ቢያጆ ትሄዳለህ አትሄድም? ቦዛሙች አልችልም። ቆይ ተሳደብክ ብለህ እያካበርክ ነው እንዴ? አይደለም በቃ የሆነች ቀጠሮ ስላለችኝ እኮ ነው ቦዛ። እንደውም ተው አብነትን አነጋግረው እኔ ራሴ ያስገባዋል። አለም አቤት ጋሽዬ። ሜለ ምግብ በላች እንዴ? አዎ ሰርቼላታለሁ። ምን ሰራሽላት? ሩዝ በስጋ ነው የበላሁት። ጁስ ፈጭሽላት? አዎ ሰጥቻታለሁ። ግን ጋሽዬ አልጨረሰችው። ባባ ቀስ እያልኩኝ መጠጣት ትችላለህ አይደል? አዎ የኔ ቆንጆ። እራትስ ምን ልስራላት? ሩዙ አላለቀም አይደል? አዎ አላለቀም። ሜለንዬ እንግዲህ ሩዝ ስለምትወድ ያው እሱ ይበቃታል። እሺ ጋሽዬ ላንተስ ምን ልስራል? ለኔ ችግር የለውም። ደስ ያለሽን መስራት ትችያለሽ። እሺ ጋሽ። ምን የጎደለ ነገር አለ? ቅቤ የለም እንጂ ሁሉም ነገር አለ ጋሽዬ። ታዲያ ምን ችግር አለው? ነገ ትገዣለሽ? እሺ ጋሽ። ሌላ ነገር ካለ ችግር የለም ንገሪኝ። እሺ እሺ ጋሽዬ። ያለቀ ነገር ካለ አይቼ እነግርሃለሁ። እሺ ጋሽ። አይሻለኝ ቆንጆ። የቤት ምግብ እንዴት ነው የሚጣፍጥ? ይጣፍጣል ግን አልበላም። ለምን ደሞ አትበይው? ካንተ ጋር ካልተኛው አልበላም። ከኔ ጋር ከተኛሽ ትበያለሽ? አዎ በቃ እኔ ቆንጆ ችግር የለውም። ከኔ ጋር ነው የምትተኝሽ። አሲ እስቲ ሁሉንም ነገር በእኔ ቦታ ሆነሽ አስቢ። ድብቅነትህን አሳይተኛል። አለቀ። እመኚኝ አንቺ እንደምታስቢው አይደለም ሁሉም ነገር። ምንም ነገር ቢሆን ትደብቀኛለህ ብዬ አስቤ አላውቅም ነበር። እኔ እኮ ልደብቅሽ ፈልጌ አይደለም አሲ። ለምን አትረጂኝ? ግድ የለም አንተ ባትነግረኝ በገባኝ መጠን ገብቶኛል። ይሄ ህርሞን የሚሉት ቀልቃላ ቀድሞ ነገረሽ እንጂ እኔ እኮ ነገሮችን ሁሉ አስተካክዬ ግልጽ ላደርግልሽ ነበር። የማምን ይመስላል? ይኸውልሽ አሲ እታለም ላንቺ የወንድምሽ ሚስት ለኔ ደግሞ ታላቅ እህቴ ናት። ስለዚህ ምንም ነገር ከማድረጌ በፊት ከራሴ ጋር መነጋገር ነበረብኝ። ይሁንልህ። በእርግጥ አሲ
ወንድም ጋሼ ከሬዲዮ አይላክኝ እታለም ከአስራደ ጋር ያላትን ግንኙነት እንዳጣራለት ነበር እና እኔ ሌላ መንገድ እያሰብኩኝ ነበር ግን በመሃል ኤርሞን ቴክስቱን ሲያሳየኝ ስራዬን አቀለለኝ ከዛ በኋላ ነው በህይወቴ አስቤውና ገምቼው ማላውቀውን ነገር ለማየት የበቃሁት ሰዶንሽ ደብክላት ወንድሜ እንዲማረከው በጣም ያሳዝናል አሲኔ እኮ እንደዚህ ትሆኛለሽ ብዬ እኮ ነው ያልነገርኩሽ እኔ ትቅደም እንዴት ታደርጋለች ብዬ በህልሜ በእውኔ ማስቤው አላውቅም አሲ ላንቺ ብቻ አይደል ለኔም ዱብዳ ነው የሆነብኝ ቦዛ ምን ነው እንደዚህ ያጣደፍከኝ ላገባ ነው ላገባ ነው አዎ ላገባ ነው አይደለም ቆይ አታገባ ግን እንደው አገባለሁ የሚል ቃል ካንደበት ስለወጣ ብቻ እንደው ተመስገን እኔ የሚገርመኝ አቤ ቆይ እኔ ቆይ የምር ዋጣጬና ትቼ ነው እንጂ አሁን ትዳር ጠልቼ ይመስላል ማነች ዋጣጬ ማርቲናታ ማርታኛ ቤት ያለችው እንዴ አዎ ማርቲ ምን ነው አይ ጥሩ ነው ለዚህ ደረሳችሁ ቆይ ግን ማርታ ለትዳራቱንም እንዴ እኔ እንደዛ አልኩኝ ለማንኛውም ጓደኛዬ ይሄንን ምርጥ ዜና ልነግር ነው አጣድፍ የጠራው እውነቱን ለመናገር ቦዛ የምር ደስ የሚል ነገር ማርታ ግን እንጃ የሆነ ሰርግ ቢጤ ምናምን ይፈልገች መሰለኝ እንዴ እውነቱና ምክንያቱም ይኸውልህ በመጀመሪያ ደግሞ መመከር አለባት ይህ ዝም ብለህ ባገኘው ቁጥር የምጠፈጥፋት ነገር ከዛ ውጪ ደግሞ ለሴት ልጅ ክብር ሊኖር ይገባል በጣም ይገርመኝ ለሴት ልጅ እንያል እንትን ማለት ፊት መስጠት ምንድነው አንደኛ እኔ ቤት ተከራይቻለሁ አይደል የከፈልኩበት ነው በቃ ትገባለች ትኖራለች ተጋባል ሌላ ምን ያስፈልጋል ያማል እንዴ ዝም ብለህ አንጠልጥለን መታመጣት የሱቅ ቀረካት እንዴ እኔ እኮ አቤት ገርመኝ እንትና ታውቀዋለህ ማን ነው አሺ ደግሞ ማን 884ቱንም ይነዳው ዶልፊን ባለፈው የተዳረው ሰርግ ደግስ ብለው አንዘላዝለውት ዶልፊን ገዛሉ ብለው ያጠራቀመውን ገንዘብ ባንድ ያላደው መሰለ ይሄን ነገር እንዳይደርስብህ ተጠንቀቅ እንደው አራት ጨነ እኔ ምንም ይናድ ነገር አለኝና ነው ደግሞ እሺ ቆይ አይደለም አሁን አንተ እንዴት ነው ያሰብኩ ባለካይ ጋር 6 ወር ደሞዝ አለኝ ባለፈው ደግሞ የቀን ቁቤን ስቀበል ለጋሽ ተሻበደርኳቸውም አለ በዛ ላይ ደግሞ የቀን ቁቤ ይወጣልኛል ታራ አሪፍ ገንዘብ አለኝ ማለት አይደል እንዴ የቀን ቁብ ነው ሲጃለው ብለኛ ነበር ሁለት ታኮ ነው የገባሁት እሺ አይ እንደዛ ከሆነ አሪፍ ነው የሚገርም አቤ ይሄው ደግሞ እንዳትሪሽ ሚዜም ነሽ እሺ ማ እኔ አቤ ምን ሆናል የልባብ ጉዳይ ከሆነ ደግሞ እኔ ያለው ምን ችግር አለው ማሽን የሚለበስ ነገር አጣዋልኩ እኔ ሚዜ የሚባል ነገር ሆኛ አላቀም አቤ ምን አለበት ለኔ አይደል እንዴ የምትሆነው ከኔ ብጀምር ምን ችግር አለው በቃ ይሳካል እሺ በቃ እሺ ሆንላል ይሄው አቤ ደግሞ ለኔና ለማርታ የሙሽራ መኪና ምትሆነው ያቺ የባሎካ ማርቼዲስ አለች አይደል እሷንም ከች ታረጋታለሽ ያለቀን አዎ ምን ነው በቃ እሺ ጠይቀዋለሁ አቤ ምንድነው እንዴ ወንድሜ ያገባል ጉዳዩ ይሄ ነው ምን ችግር አለው ብለህ ተነግራቸው አሁን እሳቸውን ቢላሉ አንተ እሱን ታመጣለህ እኔ ደግሞ የተራው መኪና አሰልፋለሁ አደባባይ እየዞርን በቃ እንጫጫተው ምኑ ጉሮ ሸባያል በቃ አለካ ፏ ማረግ ነው ምን ችግር አለው ተራው እንደው ለቀንላል የተራው ገዢ አንተ ብቻ ነህ አንተ ተድረ ማን የሚቀረው እስኪ እንዴ አቤ እንዴ እንደማገባ ደግሞ ነግራቸው የሚገርም ነገር ሳቢ ራሱ ዘብዘብ ይያሉ እንደሆነ ታውቃለህ ገንዘብ እያዋጡ ነው እንዳትለኝ እንዴ ታዲያ አቤ እኛ ምን አለን ሌላ የሰው ፍቅር ብቻ አይደል እንዴ ያለን እሱማ ልክ ነህ እባክህ እኔ ግን አቤ አንድ ነገር ጨንቆኛል ምንድነው የሚያስጨንቀኝ ባለፈው ማርቲን እንጋባ ብዬ ስጠይቃት ምን እንዳለችኝ ታውቃለህ ይሄው ምን ትላለች ሴት አታብዛ አታምሽ አጠጣ ነው አይደለም ታዲያ ምንድን ያለች ላስብበት አትለኝ መስል ቦዛ ማርታ ገና እሺ አላለችኝም እያልከኝ ነው አቤ መልሷን እየጠበቅኩ ነው እያልኩ እኮ ነው ታዲያ ሷሽ ሳትለኝ የኔ ያክል ፕሮግራም ማውጣት ምን አስፈለገ ቆይ ደግሞ አላገባም ብትልስሽ ወንድ ናታ
እንደለመድከው በሌባ ጎማ እያሯሯጥክ ልታስገባት ነው? እሱን ታያዋለሽ። እንደኔ ግን ይሄ በየአደባባይ እየዞርኩ ላገባ ነው እያልከ ይሄ ወሬን ከመንዛት በፊት የእሷን መልስ ብትጠብቅ መልካም ነው። ግን አንድ ስጋት አለኝ። ደግሞ እሺ ምንድነው ስጋት? ያሸዋ ሹገር ዳዲ እያለ ይናገር የነበረው ነገር ውስጤ ገብቶ ሰላም ይነስቶኛል። ይኸውልህ ቦዛ፣ ሸዋ ስላለ ወይም ስላላለ አይደለም ማርታ እሺ ማለቷ ወይም አለማለቷ ነው ዋናው ነገር። እንዴ ቆይ አቤ፣ ቀላሉን ነገር አካበድከው እኮ። አይደለም ቦዛ፣ አንተ ነህ ከባዱ ነገር እያቀለልከው ያለው። ግን አቤ እንዴ አንተ ተጨንቀህ እኔንም አስጨነቀኝ እኮ። እንዴት ነው የማያስጨንቀህ? ይሄ ነገር እኮ በጣም ልታስብበት የሚገባ ከባድ ነገር እኮ ነው። አባቢ ያለኝ ነገር ትዝ አለኝ። ከፈረሱ ጋሪው ቀደመ አለ። አቤ እኔ ግን አንድ ሐሳብ አለኝ። ምንድነው? ትቅደም ነገር ከጀመርሽ ቆይታለች እያልከኝ ነው? አዎ ማለት ከወንድሜ ጋር ከሆነች ጊዜ ጀምሮ? ኧረ ከዛም በፊት። አልገባኝም። ከዶክተር ጋር ከመተዋወቃቸው በፊት። ትቅደም ወንድሜን ከማግባቱ በፊት አስራደን ታውቀዋለች ነው የምትለው? አዎ። ምንድነው የምትለኝ አዱ? አሲ ከነገርኩሽ አይቀር ሁሉም ነገር ብነግርሽ ይሻለኛል። እንዴ ቆይ ይሄን ነገር ወንድሜ ያውቅ ነበር ማለት ነው? መጨረሻ ላይ ያወቀ እንጂ ከዛ በፊት እንኳን ምንም አያውቅም። እናንተስ እንዴት አወቃችሁ? ዶክተር ይሄን ነገር ሲሰማ በቀጥታ ወደኛ ነው የመጣው። ኦኬ ወደ ድሬዳዋ ሄዶ ለዛ ነው? አዎ ሁሉንም ነገር የነገረን እዛ ከመጣ በኋላ። እንዴት ለእናንተ ለመንገር አሰበ? አልገባኝም። ምን ለማለት ፈልገሽ? ማለቴ ትቅደም ዘመዶች ስለሆናችሁ። ዶክተርና ወንድም ጋሽ ያላችሁን ቅርበት ታውቂ የለ እንዴ? እሱማ በጣም ይቀራረባሉ። ለዛ ነው መሰለኝ እሱን የመረጠው። እናንተ ሲሄታችሁ ገበና ስለሆነ እንዴት አመናችሁት? እውነቱን ለመናገር በአይኔ እስክመለከት ድረስ እታለም ሙሉ በሙሉ ይሄንን ታደርጋለች ብዬ አላመንኩም ነበር። ልክ ነህ። ለማመን ይከብዳል። ደግሞ ከባዱ ነገር ከአስራዴ ጋር እኮ መሆኑ። ቆይ ከአስራዴ ጋር ባይሆንስ ከሌላ ወንድ ጋር እንድትሆን ትፈቅዱላት ነበር? ለነገሩ ልክ ነሽ። ነውር ደረጃ የለውም። እታለም ከአስራዴ ጋር መሆን አልነበረባት። ግን አስራዴ ቤተሰባችን ጠላት ስለሆነ ከዶክተር ባይበልጥም እኛንም በድላናለች። ምን እያልክ ነው አዱ? ትቅደም ባሏን አስቀምጣ እኮ ሌላ ወንድ ጋር ሄደችው። አልገባሽም እኮ አሲ። አስራዴ ዶክተርን ወጥመድ ውስጥ አስገብቶ ስለነበረ ነው ጠፍቶ ወደኛ ጋር የመጣው። ምን አይነት ወጥመድ? አስራዴ ሆስፒታል ውስጥ ሰው እንዲሞትና ጥፋቱ ደግሞ በሱ ላይ እንዲሆን አድርጎት ነበር። ለምን? በቀድሞ ጮኛሽ ምክንያት ነው። በመንከር? አዎ። ከሱ ጋር ምን ያገናኘዋል? አቶ መልካሙ የወንድም ጋሼና የአስራዴ ሸሪክ እንደነበረ ታውቂ የለ? ሊሆን ይችላል። ግን ወንድሜ በዚህ ጉዳይ ላይ ምን አገባው? መልካሙ የሚባለውን ሲያክሙ የነበረው ዶክተር እንደነበረ ሳልነገረሽ? እሱንም አውቃለሁ። በቃ ከዛ ጋር በተገናኘ በመንከር አባት ሞት ውስጥ የወንድሜ እጅ አለበት እያልከኝ ነው? እንደሱ እንኳን አይመስለኝም። ሌላ ሰው ግን ሞቷል። ቆይ ይሄንን በማድረጉ አስራዴ ምን ይጠቀማል? ዶክተር እንደነገረን ከሆነ አስራዴ የሚባለው ሰውዬ የአቶ መልካሙን ሀብትና ንብረት በሙሉ በእጁ ለማስገባት አቅዷል። ይገርማል። ሌላው ደግሞ አስራዴ የዘረመል ውጤቱን ዶክተር እንዲያቀያይር አድርጎታል። የማንን ያቀያይረው? የመንክር ዲኤንኤ ተቀያይሯል ነው የምትለው? አዎ። ከማን ጋር ነው የሚያቀያይረው? ከማን ጋር እንደሆነ አላውቅም፣ ግን ራሱ አስራዴ ያዘጋጀው ሰው መሰለኝ። የማይታመን ነገር ነው የምትነግረኝ። ልክ ነሽ፣ አይታመንም። ወንድሜ ከሆነ ጊዜ ወዲህ ጸባዩ ተለዋውጦ ነበር። ለምን አይለወጥ? ምክንያቱም አስራዴ በዶክተር ላይ መረጃ ይዞበት ስለነበር ካልተባበርከኝ ወይኔ ቤት አስገባዋለሁ ብሎ አስፈራርቶ እንደነገርኩሽ ወጥመድ ውስጥ አስገብቶት ነበር። ለዚህ ነው ወንድሜ ሳይናገር የጠፋው። ወንድም ጋሼን አሳስሮታል ነበር እንዴ? ምንድነው የምትለኝ አዱ? ቤታችንን በአራጅ አሽጠውና አባቴንም ደግሞ ለሞት ያበቃው እሱ ነው። እና ጋሻ ክልሉ የመጣው ለዚህ ነው ማለት ነው? አዎ። ምን ሊያደርግ? የአስራዴን ነገር እልባት ለመስጠት ነው። ማለት
በመልኩ ነው ልባት የሚሰጠው? እሱን ወንድም ጋሼ ነው የሚያውቀው። ሹፌሩ ምን እንደሚል ታውቃለህ? የቱ ሹፌር? ሪዞርት የወሰደኝ ሹፌር አናገርሽው እንዴ? አናግሬዋለሁ። እና ምን አለሽ? አስራደ እንዳዘዘው ነው የነገረኝ። የአስራደ የሚባል ሰውዬ ሰይጣን ባንቺና በመንክር መለያየት ዙሪያ እጁ ሊኖርበት ይችላል። እኛም ቢያለያየ ምን ይጠቀማል? በመጀመሪያ መንክር የመልካሙ ልጅ መሆኑ፣ ሌላው ደግሞ አንቺ ዶክተር አይት መሆንሽ ለኛ ግልጽ ባልሆነ ሁኔታ የሚያገናኛቸው ነገር ሊኖር ይችላል። አቤ አሁን ስትገባ ይቼ እኮ ነው የመጣሁት። አዎ አሁን ነው የገባሁት። እኔ ምልህ ጋሽ ትእዛዙ የሉም እንዴ? የለም። ምን ነው ፈለግሽው? አይ አልፈለኩትም። እኔ ምልህ ነው አይ በጣም ጠፋኮ ደውሎልኝ ያውቃል? ለአባቢ ደውሎለት ነበር፣ ለኔ ግን ደውሎልኝ አያውቅም። እንዴት ነው ደህና ነኝ አላለ? ያው ደህና ቢሆን ነው መጥፎ ነገር ቢደርስበት በብርሃን ፍጥነት አይደል እንደሚሰማው። ጎንደር ተመቸችው ማለት እኮ ነው። እሱን እንግዲህ ራሱ ብቻ ነው የሚያውቀው። ምንድነው ከነዋይ ጋር ተጣላችሁ እንዴ? ለምንድን ነው የምንጣላው? እኔ ተጣላችሁ ስለመሰለኝ እኮ ነው። ማርታ በመሰለኝና በደሰለኝ ነው የምታወሪው። ሁኔታ ግን የተጣላችሁ ነው የምትመስለው። አልተጣላም። ስማማ ብነት ፈልጌ ነበር። ምንድነው? አቤ ስለኔ ምን ታስባለህ? ስለኔ ማሰብ ማለት ማለት ምን ብዬ እንደምነግር ከብዶኝ እኮ ነው። ማርታ ምንድነው የሆንሽው? ምንም አልሆንኩም፣ ግን አንድ ነገር ልነግርህ ብዬ ከበደኝ። ምንድነው እሱ? ንገሪኝ። እኔ እንጃ ብቻ እንዴት ብዬ እንደምነግርህ አላውቅም። ባክሽ ልትነግሪኝ ያሰብሽውን ቀድሜ አውቄዋለሁ። ስለተረዳኝ አመሰግናለሁ። አዎ ቦዛን አግኝቼው ነበር። ምን? ቦዛን? አዎ ልትጋቡ እንደሆነ ነገረኝ። ማንን ነው የሚያገባው? እንዴ አንቺ ነው? ማርታ የምርሽ ነው እንዴ የምታወሪው? አዎ ከምሬ ነው። ቦዛ ካንቺ ጋር እንደምትጋቡ ነው የነገረኝ። ቦዛ ነው እኔን የሚያገባው? አዎ ካንቺ ጋር። ቆይ እሱ ምን ይጎለዋል? እዚች ምድር ላይ ወንድ ቢጠፋ እንኳን ቦዛን አላገባው። እሱ እኮ ለሰርግ እየተዘጋጀ ነው። እንዴ ለሰርግ? አብነት ተሳስተ እንዳየው። ይኸውልሽ ማርታ ብሎ ነው የነገረኝ። አንቺ እኛ ቤት ያለችው ስለው አዎ ነው ያለኝ። በስመ ሞክሼ እንዳይሆን። ፍቅረኛዋንሽ አይደለሽ? አይደለም። ማርታ የማይሆን ነገር አታውሪ። እባክህ ዝም በለው። ማርታ ይሄ ነገር ሲሪየስ ነው። እንደው አቤት ስታስበው እኔ ቦዛን የማገባ ሴት ነኝ? ቦዛ የሚባል ሰውዬ ትች። ቆይ ትዋደዳላችሁ? ልትጋቡ ምን ችግር አለው? መጀመሪያ ሚስት ላይ ፊት ከማለቱ በፊት በሁለት እግሩ መቆም አለበት። ማለት ቆይ ምን አለኝ ብሎ ነው ሚስት የሚመኘው? ቦዘኔ እኮ አይደለም እየሰራ አይደል? አሁን እሱ የሚሰራው ስራ ተብሎ ነው? ማርታ ስነ ስርዓትሽን ያዥ። ይሄን ስራ እኔም ስሰራው ነበር። በዚህ ስራ አባቴንም እኔንም እያስተዳደርኩበት ስኖርበት የነበረ ስራ ነው። እንደዚህ ስትዩ እንዳልሰማሽ ጓደኛዬ ነው። አቤስ ይልቅ እሱን ተወና ለኔ የሚገባውን ሰው ልንገር። ማን ነው? አንተ። ምን? አንተ? አዎ አንተ። ምንድነው የምትይው ማርታ? አቤ እንደማፈቅርህ እንደምታውቅ እኮ አውቃለሁ። አላውቅም። ፍቅሬን ስለገለጽኩልህ እየናከኝ ነው? አንቺ ግን ጤነኛ ነሽ? አፍቅሬ ያለው ስላልኩ ነው ጤና ያጣሁት? ቦዛ አንቺን ለማግባት ደፋ ቀና እያለ አሁን ይሄን ነገር ቢሰማ ምን እንደሚል አስበሽዋል እንዴ? ያላቅሙ ተንጠራርቶ የፈለገውን ቢሆን የራሱ ጉዳይ። አንቺን አገባለሁ ስላለ ነው ያላቅሙ የተንጠራራው? በደንብ ነው የተንጠራራው። ያው ፎቅ ላይ ነው የወጣው። አይገርምህም? ይሄንን ለኔ ሳይሆን ለሱ ንገሪ። እንዲጠፈጥፈኝ ነው የምነግረው። ማርታ ቦዛ ፍቅረኛሽ ነው። ሹገር ዳዲ ማለሽ ይባላል። ከዛ በላይ ደግሞ እኔን ታስቢያለሽ። ምን እያሰብሽ ነው? ስላፈቀርኩ ነው እንደዚህ የምትለኝ? ማርታ ለመጨረሻ ጊዜ ልንገርሽ፣ ከዚህ በኋላ ስሜን መጥራት አይደለም አጠገቤ ብትደርሽ ከቦዛ በስብሻለሁ። አንተ የፈለከውን ነገር ብታደርግ እኔ ደስተኛ ነኝ። አንቺ ስትዩ ከኔ ምንድነው የምትፈልጊው? ከሞዱ ጓደኛዬ ጋር ልታጣይ ነው እንዴ? ቆይ እኔ ላንተ ያለኝን ስሜት ስለነገርኩ ነው እንደዚህ የምትለኝ? ይኸውልሽ ማርታ ምን እንደምልሽ አላውቅም። አሁን ሂጂልኝሽ። ሂጂልኝ። እንደው አሁን ተጠየቅኩ ብለህ ነው እንደዚህ የምትሆነው? ይሄኔ እኮ አልፈልግህም ብል እንደ ውሻ ግርግር ሲል ነበር የምትከተለው። ቆይ ደግሞ ባልሰራ ልሞቻለሁ።
በጣም ከባድ ነገር ነው የነገርከኝ። ሄሎ ማርታ። ስሚ ሀሲ አብነትን አግኝቼው ነበረ። አግኛለሁ። ለኔ ለምን ትነግኛለሽ? ስለተነጋገራችሁት ነገር ነግሮኛል። ምንድነው የተነጋገርነው? ለምሳሌ ሪዞርት እንዲወስድሽ ማን እንዳዘዘው ጠይቀሽዋል። አዎ። ሌላም ነገር ብለሽዋል። ምንድነው የምለው? አፈቅርሃለሁ እንዳልሽ። ምን? እኔ ነኝ አፈቅርሃለሁ የምለው? እሱ እንደዛ ነው የሚለው። ማርታ እርግጠኛ ነሽ ግን እሱ እንደዛ ብሏል? እኔ ሳይለኝ ልሻለሁ? እሺ ጥሩ። ደውዬ ጠይቀዋለሁ። ምን ብለሽ ነው የምትጠይቂው? ምን ብዬ የምጠይቀው ይመስልሻል? ለማንም እንዳትነግሪ ብሎ ስለነገረኝ ባትነግሪ ጥሩ ነው። ለማንም አትንገሪው ብሎ ከነገርሽ ለኔ ለምን ነገርሽኝ? ላንቺ ብዬ እኮ ነው ሀሲ። ቻው። ቆይ ሀሲ አዳምጪኝ። ቻው ቻው እባክሽ። ሄላ ወይኔ ጉዴ ምንድነው የሚሻለኝ? ሄሎ ሀሴት። ለማርታ ምንድነው ያልካት? ምን አልኳት? እኔ አፈቅርሃለሁ ብያለሁ። እኔ ነኝ አንቺን አፈቅርሻለሁ ያልኩት? እንደዛ ነው ያለችው። እሺ ሀሴት አመሰግናለሁ። ማርታ